የሀገራችን የፖለቲካ አሰላለፍ ነገር በአሌክስ አብርሃም። የዚችን ሀገር ፖለቲከኞች ነገር ሳስብ የሆነ ጊዜ የሰማሁት ቀልድ ትዝ ይለኛል። የሆነ ቤተሰብ ውስጥ ከገጠር የመጣች የቤት ሰራተኛ፣ ለነገሩ ረዳት በሉ ተብሏል መሰል፣ አሁን እና ትቀጠራለች። በጽዳት ቢሉ ምግብ በማዘጋጀት፣ በታማኝነት ቢሉ በፍጥነት በጣም ጎበዝ ነበረች። ግን አንድ ቀላል ነገር ለመልመድ ከበዳት። በር ላይ የውሃ ቧንቧ አለች። ወደ ቀኝ መክፈት ወደ ግራ መዝጋት ነው ብለው ቢያሳዩአትም በቃ አልሆነላትም። ለመክፈት ስትታገል ወደ መዝጊያው አቅጣጫ እየተመዘዘች 2 ጊዜ መክፈቻውን ቀንጥሳ ጣለችው። ብዙ አሳይተዋት እንደምንም ከከፈተችው በኋላ ደግሞ ለመዝጋት ወደ መክፈቻው እያዞረች ውሃውን እንደ ጉድ ይባክናል። ብትደረግ ብትሰራ በቃ አልገባት አለ። ሁሉም ሰው በየቤቱ ሮኬት ሳይንስ የሚሆንበት ነገር አለ መቼስ። በቃ ተወሳሰበባት እና የቤቱ አባወራ መላ ዘየደ። ነይ አለና ቧንቧው አጠገብ አቁሞ፣ ይኸውልሽ ይሄ በቀኝ በኩል ያለው ቤት የአቶ ታምሩ ቤት ነው። ያ ደግሞ በግራ በኩል ያለው የወይዘሮ ቤዛ ቤት ነው። መክፈቻውን ወደ አቶ ታምሩ ስታዞሪው ይከፈታል፣ ወደ ወይዘሮ ቤዛ ስታዞሪው ደግሞ ይዘጋል። ገባሽ? በቃ ገባት። እስከ ዛሬ ስቸገር ታዲያ እንዲህ አይሉኝም ነበር ጋሼ አለች። በቀጣዩ ቀን ሌሊት 9 ሰዓት ውሃ መምጣቱን ልታረጋግጥ ተነሳች። ትንሽ ቆይታ ግን ጋሼ እትዬ ኧረ ድረሱ እያለች ስትጮህ አባወራው ዘሎ ቢወጣ ጠበል እንደገባ አጋንንት በውሃ በስብሳ ትፈራገጣለች። ሰፈሩ ተጥለቅልቆ ሰራተኛዋ ቧንቧውን ልትዘጋ ወደ መክፈቻው እያዞረች ትታገላለች። ባለቤቱ ዘጋላትና በብስጭት ምንድነው ችግርሽ አንቺ ልጅ? ልብሽ የት ሄዷል? ለመዝጋት ወደ አቶ ታምሩን የምታዞሪው ብዬ አልነገርኩሽም እኮ? ወደ ጋሼ ታምሩ እኮ ነው ያዞርኩት፣ እምቢ አለኝ አለች የወይዘሮ ቤዛን ቤት እየጠቆመች። ያ እኮ የወይዘሮ ቤዛ ቤት ነው፣ የጋሽ ታምሩ ቤት ይሄኛው ነው፣ ከእንቅልፍሽ አልነቃሽም ከማለቱ የወይዘሮ ቤዛ በር ሲጢጢጢ ብሎ ተከፈተና ጋሽ ታምሩ የቀኙ ጎረቤት ሱሪውን ዚፕ እያጠባበቀ ከግራ ጎረቤታቸው ቤት ሲወጣ ተገጣጠሙ። ሰራተኛዋ ምን አለች? ይህ መንደርና ይህ ቧንቧ መዟዟር ምንም አልገባኝም፣ ያሰናብቱኝ ጋሽ። ጋሽ ባለ ትዳሩ ታምሩ ባሏ ለንግድ ዱባይ ከሄደው ወይዘሮ ቤዛ ቤት በሌሊቱ ምን ይሰራል በሚል ግርምት ያላየ ለመምሰል ወደ ቧንቧ እጁን ላከና አይኑን በቆረጣ ወደ ላከበት ወደ አቶ ታምሩ ቤት መክፈቻውን አዞረው። ውሃው ተንዠቀዠቀ። እንደ ሰራተኛዋ እሱም አቅጣጫውን ለቅጽበት ዞር አለበት። መዝጋት ወደ ግራ ነበር ወደ ቀኝ? ሚስቱ ከጓዳ ወጥታ ግራ ቀኙን ለሁለቱም እስክታሳያቸው በጎርፍ ተጥለቀለቁ።